የአእምሮ ህመም ወይም ጤና ማጣት በተለያዩ ምክንያቶች ሊከሰት ይችላል። በማጣት፣ በአደጋ፣ በመበዝበዝ፣ በብቸኝነት፣ በመገለል፣ በድህነት እንዲሁም መርዛማ የሆኑ ከሰዎች ጋር ያለን ግንኙነት የአእምሮ ጤና ላይ የሚያመጣው አደጋ አስከፊ ነው። ከመርዛማ ሰዎች ጋር ግንኙነት ያላቸው ሰዎች ወይም ወዳጅ፣ ቤተሰብ፣ ጓደኛ ያሏቸው ሰዎች መርዛማ የሆኑባቸው ሰዎች ለአእምሮ ህመም ለምሳሌ ዲፕሬሽን፣ ድባቴ፣ ከሰዎች የመገለል፣ ራስን የመጉዳት ወይም የማጥፋት ብሎም የዕለት ተዕለት ተግባራትን ለማከናወን አለመቻል የመሳሰሉ ችግሮች ያጋጥሟቸዋል። ሰላም ጤና ይስጥልን፣ እንደምን አላችሁ? እኔ ቃል ኪዳን ሁሉናየሁ እባላለሁ። በሙያዬ ሳይኪያትሪ ፕሮፌሽናል ነኝ። አብራችሁን ቆዩ። ሁሉም ግንኙነት በተለያዩ ከፍታና ዝቅታዎች ውስጥ ያልፋል። እናም የሆነ ያህል ደስ የማያሰኝ ወይም ደግሞ መርዛማ የሚመስል ግን ደግሞ በምክክርም ይሁን በሌላ መንገድ ሊፈታ የሚችል ወይም እያለፍነው ልንኖር የምንችለው መርዛማነት ሳይዶች ሊኖሩት ይችላሉ። ነገር ግን መርዛማ ግንኙነት ወይም ደግሞ መርዛማ ሰዎች ስንል ከዚህ በእጅጉ ይለያል። እነዚህ ሰዎች ወይንም ከእነዚህ ሰዎች ጋር ያለን ግንኙነት ከአዎንታዊው ይልቅ አሉታዊ ነገሩ ያመዘነ በእጅጉ መራራ የሚባል አይነት ነው። አንዳንዴ ግን ከእነዚህ አይነት ሰዎች ጋር እየኖርን ግን ደግሞ ችግሩ ከእነርሱ መጥፎነት ይሁን በጋራ አለመግባባት ችግር ሳይገባን ስሜታችንን እየጎዳን ከህይወታችን ሳናስወጣቸው በማለቅ ውስጥ እንኖራለን። እናም ዛሬ ይዤላችሁ የመጣሁት መርዛማ ወይም መጥፎ ጨርሰን ከህይወታችን ልናስወግዳቸው የሚገባን ሰዎችን ባህሪ ነው። በድጋሚ አብራችን ቆዩ። የመጀመሪያው የእነዚህ መርዛማ የሚባሉ አይነት ሰዎች መለያ ወይም መታወቂያ የሆነው ባህሪ የማያቋርጥ ወቀሳ ወይም ማጥላላት ነው። በጣም አምሮባችሁ ሀገር እያደነቃችሁ እነሱ ቢሞቱ አድናቆት አይቸሯችሁም። ይልቁንም ሽሙጥ ወይም ትችት ያርከፈክፉላችኋል። ያማረባችሁን መቀየር እንዳለባችሁ እስኪሰማችሁ ድረስ ያሸማቅቋችኋል። ሁሌም የበታችነት ስሜት እንዲሰማችሁ ያደርጓችኋል። ለምንም ነገር ብቁ እንዳልሆናችሁ ሊያሳዩአችሁ ወይም ሊነግሯችሁ ይሞክራሉ። ሁለተኛው በግንኙነታችሁ ውስጥ ለሚፈጠሩ እያንዳንዱ አለመግባባቶች እናንተን ተጠያቂ ያደርጋሉ። እጅግ በብዙ ይጎዷችሁና ወይም ጥፋት ያጠፉና እናንተ ስትከፉ ወይም ለምን ብላችሁ ስትጠይቁ ችግሩ የእናንተ እንዲመስላችሁ በማድረግ ነገሩን ይዘጉታል። እናንተ ስሜታችሁ ስስ፣ የሌላ ሰው ስሜት የማይገባችሁ ወዘተ አይነት እንደሆናችሁ ነግረው ያሸማቅቋችኋል እንጂ በፍጹም ለበደላችሁ ኃላፊነትን አይወስዱም። በምን መልክ እንደሆነ ሳይገባችሁ በእናንተ ጥፋተኝነቱ ተወስኖ ያበቃል። እረ ምናልባትም ይቅርታ ጠያቂም ሆናችሁ ልታርፉት ትችላላችሁ። ሶስተኛ የእነዚህ መርዛማ የምንላቸው ሰዎች ባህሪ ወይም መገለጫ ደግሞ በጣም ቀናተኛ መሆናቸው ነው። ማንኛውም አይነት ማህበራዊ፣ ቤተሰባዊ፣ ኢኮኖሚያዊ እንዲሁም ግላዊ መልካም ነገሮቻችሁ ሁሉ ሲቀኑ ይስተዋላሉ። ለምሳሌ መልካም የሆነ ጓደኝነት ከሰዎች ጋር ከኖራችሁ እነርሱ ለማበላሸት ሌት ተቀን ይሰራሉ። ከእነዛ መልካም ሰዎች ጋር አሳልፋችሁ ባገኛችሁት ደስታ በፍጹም አይደሰቱም። ይልቁንም ከእነዚህ ሰዎች ጋር ያሏችሁን መልካም ግንኙነት ሊያስቆማችሁ ይሞክራሉ። አራተኛው የእነዚህ ቶክሲክ ወይም አደገኛ የምንላቸው ሰዎች ባህሪ ታማኝ አይደሉም። በፍጹም ታማኝ አይደሉም። ውሸታሞች ናቸው። ነጫጭ ውሸቶችን ዋሽተዋችሁ ታገኛላችሁ። መጀመሪያ አካባቢ ጉዳት የላቸውም ብለን የምናልፋቸው በስተኋላ ግን ብዙ አደጋ ይዘውብን የሚመጡ ነገሮችን ደብቀውን ወይም ደግሞ ዋሽተውን እናገኛለን። የመጨረሻው ግን በጣም አደገኛው ደግሞ ከሰዎች ተገላችሁ እንድትኖሩ ይፈልጋሉ ወይንም ያደርጋሉ። ምን ማለት ነው? ከቤተሰብም ሆነ ጓደኛ ጋር ያላችሁ ግንኙነት እንድታቋርጡ ይፈልጋሉ። ምንም አይነት መልካም የሆነ የወዳጅነት ግንኙነት እንዲኖራችሁ አይፈልጉም። በጣም የሚያሳዝነው ከወዳጆቻችሁ የሚለዩአችሁ ቀስ አድርገው ስለሆነ መጀመሪያ ላይ አታስተውሉትም። ይልቁንም ከነዚህ ወዳጅ ቤተሰቦቻችሁ ከተለያችሁ ከረፈደ በኋላ ስለሆነ የምትነቁት በጥፋተኝነት አለንጋ ራሳችሁን እንድትገርፉ ያደርጓችኋል። ይህም ደግሞ ለዲፕሬሽን የመጋለጥ እድላችሁን በእጅጉ የሰፋ ያደርገዋል ማለት ነው። እናም ውድ ቤተሰቦቼ እነዚህንና
እነዚህን መሰል የሆኑ አደገኛ ባህሪዎችን አጠገባችሁ ባሉ ሰዎች ላይ ስታዩ ጥንቃቄን እንድታደርጉ፣ ልባችሁን እንዳትጎዱ፣ አእምሯችሁንም እንድትጠብቁ አደራ እላለሁ። ቢቻል ደግሞ ተመራጭ የሚሆነው እነዚህን ሰዎች ከህይወታችሁ ጠቅላችሁ ማስወጣት ወይንም ደግሞ መራቅ ይሆናል ማለት ነው። ሰላም ለእናንተ ይሁን። ያለ አእምሮ ጤና ጤንነት የለም።